ሰላም ሰላም ጋይስ እንዴት ናችሁ? ሰላም ነው አለሁ ሁሉ ሰላም፣ እኔ ደህና ነኝ አለሁ አልሐምዱሊላህ። እስኪ ዛሬ እንግዲህ በዚህ ቪዲዮ የምናየው ስለ ስፓሻል ዳታ እና ነን ስፓሻል ዳታዎችን እንዴት አድርገን ዲሌት ወይም ሪሙቭ ማድረግ እንደምችል ነው በዚህ ቪዲዮ የምናየው። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ታስካችን እንገባለን ማለት ነው። እንግዲህ መጀመሪያ ዳታ እናስገባለን። ካስገባን በኋላ እኛ እንግዲህ ለዛሬ ለሳምፕል ያህል በኢትዮ ኦሪጂን ነው የምንሰራው። እዚህ ዳታ ካስገባን በኋላ ቀጥታ ኤዲተር የሚል ቱል አለ። ኤዲተር ከስተማይዝ እንገባና ቱል ባር ዘን ኤዲተር የሚል አለ። ኤዲተርን ኦን ካደረግን በኋላ እንግዲህ ምን እናደርጋለን? ኤዲተሩን ስታርት ብለን እናስጀምራለን። እንግዲህ እዚህ ኤዲተሩ ጋር አክቲቭ ካልሆነ ምን ማድረግ አለብን? we have to start we have to activate። ይሄን ስታርት እናደርጋቸዋለን። ስታርት ስንለው ራሱ እንደዚህ አድርጎ አክቲቭ ያደርጋቸው ማለት ነው። አሁን ሬዲ ናቸው። ኤዲት ለማድረግ ሰሌክት ለማድረግ በጣም ሬዲ ናቸው ማለት ነው። ስለዚህ እንደዚህ ኤዲቶቹ ኦን ካደረግን በኋላ ቀጥታ ሰሌክት ነክተን ለምሳሌ አማራ ክልልን ሰሌክት አድርጌ አማራን ከት ማድረግ ብፈልግ አማራን መድልት ብፈልግ አሁን እዚህ ጋር አማራን መርጫዋለሁ። እዚህ ጋር መጥቼ ቴብሉን ባየው ምን ያደርጋል? አማራን ይመርጠዋል። ስለዚህ እዚህ ጋር ምን የሚላለ ከት የሚላለ እዚህ ላይ ቱል ባር ላይ ይኸው እዚህ ጋር ከት የመቀሱ ምልክት ከት ዘ ሰሌክትድ ኤሌመንት የሚላለ ይኸው እዚህ ምን አለ? ዲሌት ዘ ሰሌክትድ ኤሌመንት የሚላለ ከቴብሉም ከቱሉም መጠቀም እንችላለን። ብዙ ነው። ለምሳሌ ይሄን ብነካው እዚህ ላይ ይሄን ዲሌት ብለው እንደዚህ ከቴብሉም ከስፓሻል ዳታውም ሪሙቭ ያደርገው ማለት ነው። ከሁለቱ ባን አውቶማቲካሊ ዲሌት ማድረግ ይችላል ማለት ነው። ዘን ይሄን ባክ አድርጌ እንደዚህ መርጬ ይሄን ብነካውስ ይሄኛው ከስታንዳርድ ቱል ባር ክሊክ ባደረገውም ከቴብሉም ከስፓሻል ዳታውም ዲሌት ማድረግ ይችላል ማለት ነው። ስለዚህ እዚህ ጋር ካት የሚለው ኤሌመንት ምንድነው? እዚህ ጋር ያለው ዲሌት ኤሌመንት ከቴብሉም ከቱል ባሩም ምን አለ? ዲሌት ማድረጊያ ካት ማድረጊያ ቱል አለ ማለት ነው። ቱል አለ ማለት ስለዚህ በቀላሉ መጀመሪያ ሰሌክት አደረግን። ኤዲተርን ኦን ካደረግን በኋላ ሰሌክት አደረግንለት። ሰሌክት አደረግን ማለት ይሄን ነው የምደልተው ብለን አስተዋወቅ ነው ማለት ነው። አስተዋወቅ ነው ማለት ስለዚህ ያን ኦሮሚያ መርጫለሁ። ኦሮሚያ ከመረኩ በኋላ ቀጥታ መጥቼ እዚህ ላይ ይሄንን ካት ብለው እንደዚህ አውቶማቲካሊ ካት ያደርገዋል ማለት ነው። ስለዚህ እንደዚህ ካት አድርጌ ኤዲተር ላይ መጥቼ ይሄን ሴቭ ብለው ካት እንዲሆነ ነው ሴቭ የሚያደርገው ማለት ነው። ስቶፕ ስለው ሴቭ ላድርገው እንዲለናል። አሁን ካለው ወይም የስ ካለው ዳታው ዲሌት እንደሆነ ነው ሴቭ የሚያደርገው ማለት ነው። ስለዚህ ይሄንን ለመመለስ ቀጥታ ወደ ኋላ ይሄን ባክ ዘጋ አንድ ወሰል ዲሌትድ ፊቸር የሚላለ ዲሌት ያደረገውን ፊቸር ወደ ኋላ መልስልኝ ማለት ነው። አንድ ዲሌት ፊቸር ይላል። ወደ ኋላ አንዴ ክሊክ አድርገው ይመልሰዋል ማለት ነው። ስለዚህ እንደዚህ አድርገን ዳታዎችን ከቴብሉም ሆነ ከስፓሻል ዳታውም በቀላሉ ዳታዎችን ዲሌት ማድረግ እንችላለን ማለት ነው። ስለዚህ ምንም እንትን የለውም፣ የሚያወዛግብ ነገር የለውም፣ ሲምፕል ነገር ነው። ሞር ደግሞ ፕራክቲስ ስታደርጉበት በጣም ግልጽ ይሆናል ማለት ነው። ስለዚህ ዛሬው ቪዲዮአችን ይሄን ይመስላል። ኔክስት ቪዲዮ እንገናኛለን። ባይ ባይ።